ዛር ምንድነው? ዛር ማለት ከቤተሰብ ወደ ቤተሰብ እየተሸጋገረ የሚመጣ መንፈስ ነው። ዛር ከመባሉ በፊት ግን በሶስት መንገድ ይገባል። አንደኛው መንገድ አምልኮት በመስጠት ፈንዲሻ፣ እርጉፎ ይሄ ምናምን የሚበተን ነገር ቡና በማፍላት የእናት አባቱ ቃቢ እየተባለ ሲለማመጡት የዛን ጊዜ ይገባል። ሁለተኛው መንገድ ጠንቋይ ቤት በመሄድ የመተታ ደፍተራ አስማተኛ ጋር በመሄድ የዛን ጊዜ ይሄን አድርግ፣ ይሄንን ብላ፣ ይሄን ውሰድ፣ ይሄንን ቅበር በሚባልበት ጊዜ ይገባል። ከገባ በኋላ አንዳንድ ልምዶችን ያከናውናል። ከልምዶቹ መሰረታዊ ጠባይ አንዱ አመሉን ሲፈልግ ነገርም ሊሆን ይችላል፣ ተንኮልም ሊሆን ይችላል፣ ክፋትም፣ ምቀኝነትም፣ ቅናትም ሊሆን ይችላል፣ ምግብም ሊሆን ይችላል። ሱስ ያደርጋል። ሱስ ከሱሶቹ አንዳንዶቹ ለምሳሌ ቡናን አፍልቶ ፈንዲሻ ዙሪያውን አድርጎ ቄጤማ ጎዝጉዞ እዛ ላይ ስሙ ሲጠራ ደስ ይለዋል። ሳታቁት የራሱን ስም እየጠራ የአባት እናቴ ውቃቢ እያሉ ስሙን እንዲጠሩት ይገፋፋል። ከዛ በኋላ ምን ይሆናል ማለት ነው? ዛር ይሆናል። ዛር ማለት የዘር ማለት ነው። የዘር መንፈስ ማለት ነው።